ማነች? ሚስቱ ናት። ፍቅረኛው እኮ እኔ ነኝ። እንተዋወቅ። እኔም ፍቅረኛው ነኝ። የማን? እንግዲህ አንድ ወንድ ሲያገባ 5 ሴቶች ሲንግል ይሆናሉ ይባላል። ጥናቱን የሚለው የአበባ መዓዛ ለሴቶች ብቻ ነው የሚታወቀው፣ ግን ወንዶች አታሸቱ? እኔ በበኩሌ ከአበባና ከሲጋራ ጠረኑ የቱ ነው አሪፍ ቢባል ላስብበት እችላለሁ። ዝንጀሮም ልክ እንዳንተ ነው። በምን? ማር ከሙዝ በተሻለ ጣፋጭ እንደሆነ ለመረዳት ጊዜ ይወስድበታል። እኔ ግን ንባን ይመስለኛል። በምኑ? በቀማሽነቱ ነው። አንድ ምግብ ያዝጎመጀኝና ላዩን ብቻ ሳየው መብላት ያምረኛል። ቀርቤ ደግሞ ሳየው በጣም ይዘጋኛል። እንዳይደብራቸው ነክቼ ስተው ቀማሽ ነው ይሉኛል። ከሶስታችን ማንን ነው የምታገባው? ከናንተ ውስጥ በጣም የሚወደኝ ማን ነው? እኔ። ግራ የሚገባኝ እዚህ ሰፈር በጣም ቆንጆዎች አሉ ከኔ የተሻሉ። በተለይ ያ ልጅ በጣም ያምራል። ማን ነው? ያውና። እየቀለድክብን ነው? ሚስት እየመረጥኩ ነው። እኛን እያስፈለግክ አንተ ትመርጣለህ? ትዳር በመጽናት እንጂ በመፈለግ አይገኝም። በመፈለግ ምርጥ መኪና ልታገኝ ትችያለሽ። እጅሽ ላይ ያለው ባል ላይ ከጸናች ትዳር ታገኛለሽ። በጣም ያምራል። ጄሪ ሳትነግረኝ ምኑ? ስቃችንን ነው። ማን ነገረሽ? ያንተ ነገር ለኔ ሚስጥር ይሆናል እንዴ? ከ3 ዓመት በኋላ ይሆን እንዴ? እረስቸዋለሁ። እኔ አረሰው። ለምን ሳትነግረኝ? ታዝቤሃለሁ። እሺ እዚህ ሰፈር ነሽ እንዴ? ባክሷ ነግሮኝ መጥቼ ነው። እና ዛሬ አብረን አንሆን? እንደምታዩ ስራ ላይ ነው። ዛሬ እንድታምሽስ። ህልመኛ ሰው መች ረፍታል? እንኳን ያደም ብለን አይሻል? የኛ ህልም እንቅልፍ የሚያስተኛ አይደለም፣ እንቅልፍ የሚነሳ እንጂ። እነማን ናችሁ? ሀብታሞች። ይሄንን ልውሰድ? 4500 ነው። እና ልታስከፍለኝ ነው? ደንበኛ ከሆንሽ ይቀንሳል። በቃ ሌላ ቦታ ቼክ አደርጋለሁ። ማሳደዱን አላቆምሽም? እሱ አይመለከትም። ቢራቢሮችን በማሳደድ ጊዜሽን የምታባክኝ ከሆነ እነሱ ይልቃሉ። ግን ጥሩ የአትክልት ቦታ ካለሽ ቢራቢሮች አንቺ ጋር ይሰበሰባል። ማወራው ስለ ቢራቢሮ አይደለም። ማሳደዱን አቁሚ፣ ተሰብሰቢ። ወንበሩ ሰው አለው እና ልሂድልህ? አብሮ መብላት ካልነበረች ተቀመጭ። እኔም ሰው እየጠበቅኩ ነው። እኔም ሰው ሸኝቼ እየተመለስኩ ነው። ስለዚህ አንተ ጨርሳል፣ እኔ እየጀመርኩ ነው። ፍቅረኛሽ ነው? አልወሰንም። ታዲያ ቀድመሽ ለምን መጣሽ? ስጠብቀው ደስ ይለኛል። ስሜትሽን ያውቃል? እፈራዋለሁ። አንተ ፍቅረኛህን የሸኘኸው? አይደለም፣ ማፈቅራትን ልጅ ነው። እሷስ? ቀን ስጠብቅ ለመናገር የሚጠብቃትን ፍቅረኛ ለማግኘት ጥላኝ ሄደች። ለምን እስከዛሬ ሳትነግራት? እፈራታለሁ። ፍርሃት ምን እንደሆነ ታውቂያለሽ? አዎ በደንብ። ዝም ብሎ ከመታመም ተናግሮ ደህና መሆን ይሻላል። ሲመጣ ተናገሪ፣ ዝምታሽን ስበሪው። ተለማመጂ ድፍረትን። ስንት አለ መሰለ መኖር የሚፈልገውን ሆኖ ማሳየት የከበደው። ምንድነው? ቀጣይ ሳምንት የአይላባ ማሃ ሰርግ ነው። የት ነው? ሰፈራቸው መሰለኝ። ውይ ይቅርብኝ። ምን ነው አይመችም? ሰዎች የዛ ሰፈር ሲያዩ ምን ይሉኛል? ከዛ ሰፈር እኮ ነው የወጣኸው። አሁን ግን እዛ አይደለሁም። ከፍ ማለት ለዚህ ነበር የምፈራው። ሩቅ ስለሚመስል ነው የምትፈራው። ኩራት ባልጌ ነው። አንተ የደረስክበት ደረጃ ላይ ያልደረሱ ሰዎችን በንቀት እንድትመለከት ያደርጋል። እኔም ታችን ሳይሆን የምፈራው ታች ያለው ምሬት ነው። አሁንም ቢሆን ምሬት አልቀረህም። የታችኛው ቅናት አለበት። አንተ ያልተሳካልን ሌሎች ሰዎች መንገዴን ዘግተው ነው ብለህ እንድታስብ ያደርጋል። ቅናት ከስግብግብነት በምን ይለያል? እንዴት? ስግብግብነት ካለ በላይ ያሳስባል። አቋራጭ ያስመኛል። ሀብታም ሆነ በቃኝ ካላልክ ደሃ ነህ። ደሃ ሆነ በቃኝ ካልክ ሀብታም። የቅናት መኖሪያ ደሃ ከሆነ የስግብግብነት መደበቂያ ደግሞ እናንተ ሀብታሞች ናችሁ። ሁሉም ሀብታም ስግብግብ አይደለም። ሁሉም ደሃ ያጣ አይደለም። ቢደግስም አያሳፍርም። ብታገኝም አይቀናብህም። ምናልባት ዛሬ የሚመጥን ሸራተን ይሆን። ነገር ግን ካደክበት ከተወለድክበት መገኘትን ከክብረት መዝነው እዛው ድግሱ ላይ እንገናኝ።